لقد كان في قصصهم عبرة لأولي الألباب የአራተኛው መዝሃብ ባለቤት የሆኑት ኢማሙ አህመድ ኢብኑ ሐንበል በበግዳድ ነበር የተወለዱት። ሙሉ ስማቸውም አቡ አብድላህ አህመድ ኢብኑ ሐንበል በመባል ይታወቃሉ። በጣም አላህን ፈሪ፣ ታጋሽ፣ ጥሩ ስነ ምግባር የነበራቸው ታላቅ ዓሊም ናቸው። ኢማሙ አህመድ ሐዲሶችን በመሰብሰብ ይታወቃሉ። አንድ ቀን አንድን ሐዲስ ደረጃውን ለማጣራት ብለው ከበግዳድ ወደ ሻም ለመሄድ ይወስናሉ። በግመላቸው ላይ ጭነታቸውን ካስተካከሉ በኋላ ለአንድ ሐዲስ ብለው ካሉበት መንደር ተነስተው ወደ ሻም ጉዞአቸውን ጀመሩ። በሰዓቱ ኢማሙ አህመድ ባላቸው ዕውቀትና አላህን ፈሪነት በከተማውም ሆነ ከከተማውም ውጪ የማያውቃቸው የለም። ነገር ግን ስማቸውን ይወቁ እንጂ ኢማሙ አህመድን በአካል አይተዋቸው አያውቁም። ያም ረጅም መንገድ በአንድ ቀን የሚገፋ አልነበረም። መንገድ ላይ እያሉ መሸባቸው። የደረሱበትም ቦታ የሚያውቁት ሰው አልነበረም። ነገር ግን ከሩቁ መስጂድን ተመለከቱ። ወቅቱም የሰላተል ዒሻ ሰዓት ደርሶ ስለነበር ሰግጄ እስከ ሱቢ ድረስ ረፍት አደርጋለሁ፣ ከዛም ጉዞዬን ጀምራለሁ ብለው በማሰብ ወደ መስጂዱ አቀኑ። የመንደሩ ሰውም ዒሻን በጀማዓ ለመስገድ ወደ መስጂድ ያቀናሉ። ኢማሙ አህመድም ሰላተል ዒሻን ሰግደው ባዕድያንም ሰግደው ከጨረሱ በኋላ ጉዞ ስላደከማቸው መስጂድ ውስጥ ወደሚገኝ ወደ አንድ ምሰሶ ጋር ለማረፍ ሄዱ። እስከ ሱቢ እረፍት አድርጌ ድጋሚ ወደ ሻም መንገዴን እጀምራለሁ ብለው ያሰቡት ኢማሙ አህመድ ገና ምሰሶው ጋር ሄደው ጋደም ከማለታቸው የመስጂዱ ኻዲም ወደ እሳቸው ጋር መጣና እዚህ ማረፍ አይቻልም፣ ተነሱ ውጡ አላቸው። ኢማሙ አህመድም በትህትና እኔ መንገደኛ ነኝ፣ ስለመሸብኝ ነው አቅራቢያዬ ወደሚገኝ መስጂድ የመጣሁት፣ ሲነጋ ሱቢን ሰግጄ መንገዴን ጀምራለሁ አሉት። የመስጂዱ ኻዲም ግን እኔ እሱ አይመለከተኝም፣ እኔ የታዘዝኩት መስጂድ ውስጥ ማንም እንዳይተኛ ነው፣ ስለዚህ ውጡና ሌላ የሚያሳድራችሁን ሰው ፈልጉ አላቸው። በሰዓቱ ኢማሙ አህመድ ስማቸው የገነነ ቢሆንም ካላቸው መተናነስ የመጣ እኔ ኢማሙ አህመድ ነኝ አላሉትም። የመስጂዱ ኻዲም እሺ እንደማይላቸው ስለገባቸው ቦታው ላይ የሚያውቁት ሰው ባይኖርም ለመውጣት ተገደዱ። በመስጂዱ አቅራቢያ የሚኖር አንድ አላህን ፈሪ ዳቦ ጋጋሪ ነበር። ኢማሙ አህመድና የመስጂዱ ኻዲም ከውጪ ሆነው ሲያወሩ የመስጂዱ ኻዲም ኢማሙ አህመድን እያመናጨቀ ከመስጂድ ሲያስወጣቸው ዳቦ ጋጋሪው ይመለከታል። ዳቦ ጋጋሪውም ወደ ኢማሙ አህመድና ወደ መስጂዱ ኻዲም ጋር ጠጋ አለና ምንድነው የሚያጨቃጭቃችሁ ብሎ ጠየቃቸው። የመስጂዱ ኻዲምም እኒህ ሽማግሌ መስጂድ ካላደርኩ ብለው እያስቸገሩ ነው፣ እኔ ደግሞ መስጂድ ውስጥ ማንንም አላሳድርም፣ ይሄ ደግሞ ኃላፊነቴ ነው፣ ኃላፊነቴን ደግሞ በአግባቡ መወጣት አለብኝ አለው። ከዛም የመስጂዱ ኻዲም ኢማሙ አህመድን ውጪ ካስወጣቸው በኋላ ወደ ውስጥ ገብቶ የመስጂዱን በር ዘጋው። በዚህ ሰዓትም ኢማሙ አህመድ ያ ረቢ የመስጂዱ ኻዲም በሰራው ነገር አትያዘው ብለው ዱዓ አደረጉለት። ዳቦ ጋጋሪውም ይህንን ሲመለከት በጣም በመገረም ይሄ ሁሉ ነገር ካደረገባችሁ በኋላ ዱዓ ታደርጉለታላችሁን አላቸው። ኢማሙ አህመድም የአላህ መላእክተኛ እንደዚህን ያስተማሩ፣ እሳቸው ህዝቦቻቸው ሲያስቸግሯቸው ጌታዬ ህዝቦቼ አያውቁምና እውነተኛውን መንገድ ምራቸው ብለው ነበር ዱዓም ያደርጉላቸው አሉት። ዳቦ ጋጋሪውም የኢማሙ አህመድ ንግግር በጣም አስገረመውና ከየት ነው የመጣችሁት ብሎ ጠየቃቸው። እሳቸውም ከበግዳድ እንደመጡ መንገድ ላይ ሲመሽባቸው ወደዚህ መስጂድ እንደመጡና ማንንም እንደማያውቁ ነገሩት። ዳቦ ጋጋሪውም መልካም ሰው ነበርና ሌሊቱን እኔ ጋር ታሳልፋላችሁ ችግር የለውም ብሎ ወደ ቤታቸው ሊወስዳቸው ተስማማ። ኢማሙ አህመድም ዳቦ ጋጋሪው ወደ ቤቱ ስለጋበዛቸው በጣም ደስ አላቸው። አሁንም ቢሆን ግን ታላቁ መሪ ኢማሙ አህመድ መሆናቸውን አልነገሩትም። ዳቦ ጋጋሪውም ኢማሙ አህመድን ወደ ቤቱ ወስዶ ጥሩ አቀባበል ያደርግላቸው ጀመር። አሪፍ ራትን ሰርቶ ለሳቸው አቀረበላቸው። አብረውም እየበሉ እየተጫወቱም ሳለ ኢማሙ አህመድ ብቻህን ነው እንደምትኖረው ብለው ጠየቁት።
ዳቦ ጋጋሪውም አዎ ልጄ አግብታ ከባሏ ጋር ወደ ሌላ ሀገር ሄዳለች። ከዛም በኋላ የሚስቴ ቀን ደርሶ አላህ ይዘንላትና ሞተች አለው። እረፍት የምታደርጉበትን መተኛ አዘጋጅቼላችኋለሁ። የሚያስፈልጋችሁ ነገር ካለ ወዲያውኑ ቀስቅሱኝ አላቸው። ኢማሙ አሕመድም በዳቦ ጋጋሪው ታታሪነት ተደስተው ዱዓ አደረጉለትና ወደ ማረፊያቸው ሄዱ። ሌሊት ላይም ተኝተው ሳለ በድንገት ድምፅን ሰምተው ተነሱ። ከአልጋቸውም ላይ ተነስተው ሲመለከቱ ዳቦ ጋጋሪው ሌሊት እየሰገደ አገኙት። ኢማሙ አሕመድ ከዳቦ ጋጋሪው ድንቅ የሆነን ነገር ተመለከቱበት። ዳቦ ጋጋሪው ዱዓ በሚያደርግበት ሰዓት በዱዓው መሃል ሁሉ አስተግፊሩላህ እያለ አላህን ማርታ ይጠይቃል። ከዛም እንደገና ዱዓውን ይጀምራል። አሁንም በመሃል አስተግፊሩላህ እያለ ማርታን ይጠይቃል። አላህን አንድን ነገር ከመጠየቁ በፊት አስተግፊሩላህ እያለ ማርታን እየጠየቀ ሲመለከቱ ኢማሙ አሕመድ በጣም ተገረሙ። ዳቦ ጋጋሪውም ኢማሙ አሕመድ ተነስተው ሲመለከት ብድግ አለና አፉ በሉኝ ድምፄ ረበሻችሁ አይደል አላቸው። ኢማሙ አሕመድም አይ ወላሂ እንደዛ አይደለም፣ እንደውም ቁርአን ስትቀራ ድምፅህ ይማርካል። ግን አንድ ነገር ልጠይቅህ፣ ዱዓ በምታደርግበት ሰዓት አላህን ከመጠየቅህ በፊት ሁሉ ኢስቲግፋርን ታስቀድማለህ፣ ለምንድን ነው አሉት። ዳቦ ጋጋሪውም ከመጠየቅ በፊት ማጽዳት ይቀድማል አላቸው። ኢማሙ አሕመድም እንዴት ብለው ሲጠይቁት ዳቦ ጋጋሪውም አላህ ዱዓይን እንዲቀበለኝ ከወንጀሌ ሁሉ ኢስቲግፋርን ቅድሚያ ጠይቀዋለሁ አላቸው። ቀጥሎም እንዲህ አለ፣ አላህ ሱብሓነሁ ወተዓላ ኢስቲግፋር አድርጌ የለመንኩትን ዱዓ ሁሉ ተቀብሎኛል፣ አንድ ዱዓ ሲቀር አለው። ኢማሙ አሕመድም አላህ ያልተቀበለህ ያቺ ዱዓ ምንድናት ብለው ጠየቁት። ዳቦ ጋጋሪውም በሕይወት እያለሁ አላህ ሱብሓነሁ ወተዓላ ከኢማሙ አሕመድ ጋር እንዲያገናኘኝ ዱዓ አድርጌያለሁ፣ አላህ ሱብሓነሁ ወተዓላ ግን እቺን ዱዓ አልተቀበለኝም አላቸው። ኢማሙ አሕመድም ለምን እሳቸውን መገናኘት ፈለክ ብለው ጠየቁት። ዳቦ ጋጋሪውም እኔ ከሳቸው ኪታብ ብዙ ዕውቀትን ሸምቻለሁ፣ እሳቸውን በሕይወት አግኝቼ ላመሰግናቸው እፈልጋለሁ አላቸው። ኢማሙ አሕመድም ፈገግ ብለው ወደ ዳቦ ጋጋሪው ጠጋ አሉና አላህ ሱብሓነሁ ወተዓላ ዱዓን ተቀብሎሃል፣ ኢማሙ አሕመድ ኢብኑ ሐንበል ማለት እኔ ነኝ አሉት። ዳቦ ጋጋሪውም በደስታ አልሐምዱሊላህ እያለ መጮህ ጀመረ። ኢማሙ አሕመድም አንተ እኔን ለመገናኘት ዱዓ አደረክ፣ አላህ ሱብሓነሁ ወተዓላ እኔን ራሴን አንተው ጋር አመጣኝ፣ የመስጂዱ ኻዲምም አላህ ሰበብ አድርጎት ወደ አንተ መግፋትን ገፋኝ አሉት። ዳቦ ጋጋሪውን በደስታ ወላሂ እኔ ከርሱ አላህ የሚያውቀውን ብዙ ዕውቀት ወስጃለሁ አላቸው። ኢማሙ አሕመድም እኔም ካንተ ብዙ ነገርን ተምሬያለሁ፣ ከመጠየቅ በፊት ማጽዳት አሉት። እኛም ብንሆን ዱዓ ከማድረጋችን በፊት አላህን ሱብሓነሁ ወተዓላ ከወንጀላችን ኢስቲግፋርን መጠየቅን ማብዛት አለብን። አላህ ሱብሓነሁ ወተዓላ በሰማነው የምንጠቀም ያድርገን። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አስተያየትም ካላችሁ ኮሜንት ስር አስቀምጡልን።